እሺ አሁን ደግሞ እንዴት ነው ትራንዛክሽን የምንፈጽመው? እንዴት ነው ጊፍት የምንቀያየረው? ጊፍት የምንሰጠው እንዴት ነው? የጊፍት ሳጥን ውስጥ ምኑ ጋር ነው የሚል ጥያቄ ካለ አሁን ትራንዛክሽን ለመፈጸም ወር ደግሞ ኤክስቼንጅ ለማድረግ ጊፍት ለመቀየር ምን እናደርጋለን? እዚህ ጋር ሁላችንም ጋር እዚህ ማከብባት ጋር የጊፍት ሳጥን አለች። እቺን የጊፍት ሳጥን እነካታለን ማለት ነው። ስነካት እነዚህ ጊፍት ሳጥኖች ይመጣሉ። እነዚህ ጊፍት ሳጥኖች ይመጣሉ። ጊፍቶች አሉ በየደረጃቸው። እነዚህ አሁን እዚህ ጋር ያለው የተጻፉት አሁን ይሄ 30 ሺህ ይላል። እዚህ ጋር ያያችሁታ 30 ሺህ ይላል። ሁሉም በየስሩ አሉ። ሁሉም አሉ በየስሩ። እነዚህ አሉ። 3000 አለ። ትንሹ ስንት ነው? 500 ነው። 500 ቢራ አለ። ከዛ ኮካ 500፣ ኮፊ 500፣ ከዛ እያለ 1000፣ ከዛ 3000 እያለ ይሄዳል። ያ ነው ያለው። ጊፍት ስንሰጥ እንደዛ ነው። አሁን እኔ የሰው ቤት ውስጥ ኖር ደግሞ የሰው ፓርቲ ውስጥ ስላለው ራንደምሊ ጊፍት እንዳትሳሳቱ። ብዙ ጊዜ ጊፍት ለመስጠት ሌላም ቦታ ጊፍት እንቀር ተባብላችሁ ተቀምጣችሁ፣ አሁን ለምሳሌ የቤቱ ባለቤት አሁን እዚህ ጋር ገንዘብ ትባላለች፣ እዚህ ጋር ገንዘብ ትባላለች፣ ወይ ደግሞ እዚህ ጋር ሴንድ ተብሎ አይታችኋል። እዚህ ጋር በሰማያዊ ማከብበት ገንዘብ የሚል አለ እና ሰማያዊ በርታለች። እሷም ማለት የቤት እንትን አላት፣ ሰማያዊ በርታለች። ስለዚህ ባለቤቷ ናት። ከላይ ፕሮፋይሏ ገንዘብ የሚል የለም፣ ባለቤቷ ናት ማለት ነው። ስለዚህ ሁሌ እዚህ ገብተን ጊፍት ልንቀያየር ስንል፣ የትም ቦታ ጊፍት ልንቀያየር ስንል እቺ ትበራለች፣ ሁሌ ትበራለች። እኛ ከባለቤቷ ጋር መቀየር አንፈልግም። ለምሳሌ እዚህ ጋር አሁን እቺኛ ስንት ቁጥር የምትለው 4 ቁጥር ትላለች አይደል? ከ4 ቁጥር ጋር መቀየር ብፈልግ ምን አደርጋለሁ? መጀመሪያ የገንዘብን አጠፋዋለሁ። ሰማያዊውን አጠፋውና እዚህ ጋር 4 ቁጥር የምትለው አነካታለሁ። የ4 ቁጥር አነካዋት። ከ4 ቁጥር ጋር መቀየር ምንድነው የምቀያየረው? የምፈልገውን ነገር እፈልጋለሁ። ለምሳሌ የ3000 ወይም የ10000 የ20 አለ ብዙ አይነት። እኔ አሁን የ20 ኳስ የሚለውን ይህንን ነካው። ስነካው ሰሌክት አደርጋለሁ። ከዛ ምን እናደርጋለን? እዚህ ጋር ሴንድ ምትላለች እዚህ በሰማይ ያከበብኩበት ቦታ፣ እሷን ስንነካ ሴንድ ሳደርገው ይለቃል ማለት ነው። ይልክላታል ማለት ነው። አሁን ለእኔ አሁን ሴንድ ብለው አይልክም። ምክንያቱም 20 ሺህ ኮይን ይፈልገው። እኔ ስንት አለኝ? 580። ያንን ኮይን የቱ ጋር ነው የማየው? ይኸው እዚህ ጋር ሰማይ ማከብባችሁ ጋር 580 ኮይን አለኝ። ይሄ ስኮር ደግሞ የሚለው ስንት ነው? የ20 ሺህ ነው። ስለዚህ 580 ያለኝ አይለቅልኝም፣ ወር ደግሞ አይልክልኝም። ምንድን ነው ከኔ የሚጠበቀው? ግዴታ 20 ሺህ ሊኖር ይገባል፣ እኔ ለመስጠት ማለት ነው። እኔ ለእሷ ለመስጠት 20 ሺህ ኮይን ሊኖርኝ ይገባል። ስለዚህ ይሄን ኮይን ወር ደግሞ ይሄን ጊፍት መስጠት አልችልም። እዚህ ጋር ያላችሁን ኮይን ማየት ትችላላችሁ፣ ሰማያዊ ያከበብኩበት ጋር ማለት ነው። ሌላው ደግሞ ብዙ ጊዜ ጀማሪ ሆናችሁ እንደዚህ ኮይን ስትቀያየሩ ወይ ደግሞ ትራንዛክሽን ስትፈጽሙ እኛም የሰራነው ስህተት አለ። ያንን ስህተት እናንተ ደግሞ እንዳትደግሙት እና እንዳከስሩ ምንድነው ስህተቱ? እቺኛዋ ያከበብኩባት እቺ የ50 ሺህ ፋየርወርክ የምትላለች። እቺን ፋየርወርክ በምንም ተአምር ከሰው ጋር ጊፍት ስትቀያየሩ እንዳነኳት፣ በምንም ተአምር። እቺን ነካችኋት ማለት 50 ሺህ ኮይን በተናችሁ ጣላችሁ እንደማለት ነው። ምክንያቱም እንደምታዩት ስዕሉ ራሱ ርችት ነው። 50 ሺህ ኮይን ፋየርወርክ ማለት መበተን ነው፣ መረቸት ነው። ወር ደግሞ እንዴት ነው? እንደ ሻሙ ነው። እዚህ ፕላትፎርም ላይ ይህን ፋየርወርክ ነክቶ ሴንድ ማለት ሻሙ ማድረግ ነው። ስለዚህ ተርፋችሁ ካልሆነ በስተቀር ይህንን ነገር እንዳነኩ። ከዚህ ውጭ በቃ ጊፍት ላይ ከዚህ ውጭ ያለውን ነገር ሁሉ መቀየር ትችላላችሁ። ይሄ ካከበብኩበት ፋየርወርክ ከሚለው ውጭ ማለት ነው። በዚህ መልኩ ትራንዛክሽን እንፈጽማለን። እንዴት ነው አሁን ትራንዛክሽን ሲፈጽም? አሁን እዚህ ጋር ያሰመረ ነገር ይታይም። ሌቭል 8 ትላለች። አሁን እኔ ሌቭል 8 ነኝ። ከሌቭል 8 እዚህ ጋር ደግሞ ሌቭል 9 የምትላለች። ከሌቭል 8 ወደ ሌቭል 9 ለመግባት ስንት ይጠይቀኛል? 47144 ኮይን ይጠይቀኛል ማለት ነው። እችኛዋን ለመሙላት ነው። እችኛዋን ለመሙላት 47144 ኮይን ይጠይቀኛል ማለት ነው። እሱን ብሰጠው ሌቭል 9 ገባለሁ። ሌቭላችሁንም እዚህ ጋር ማየት ትችላላችሁ። ለምሳሌ አሁን ኦል ስትለው ሌቭል ይመጣል ማለት ነው። አሁን ኦፍ ስትለው አንዳንዴ ላይመጣ ይችላል። ለምሳሌ እንደዚህ ስታደርገው አሁን ይሄ መስመሩ እንዲመጣላችሁ ግዴታ ኦል ማድረግ አለባችሁ። ኦል ስትሉት ይመጣላችኋል ማለት ነው። እኔ አሁን ቀድሜ ኦል ስላልኩት ነው የመጣው። ይመጣላችኋል እንደዛ። ያንን ማድረግ እንዳረሱ ሌቭላችሁን ለማየት ማለት ነው። አሁን ከሌቭል 8 ሌቭል 9 ለመግባት የሚቀረኝ ስንት ነው? 47144 ነው የሚቀረኝ ማለት ነው። እሱን ስሞላላት ሌቭል 9 ገባለሁ። እንደዚህ እያደረጋችሁ ሌቭላችሁንም ስንት እንደቀራችሁ ማየት ትችላላችሁ።
ለማለት ያክል ነው። ባጭሩ ጊፍት በቃ እንደዚህ ነው። ሌላው ደግሞ እዚሁ ላይ ልንገራችሁ። ይሄ ላኪ ይባላል። እቺ በቢጫ አሁን እቺ ጊፍቷ እዚህ ጋር ጊፍቷ እቺ ጊፍቷ የምታያት በቢጫ የበራችሁ እዚህ ጋር ጊፍቷ እሷ ጊፍት ነው። ጊፍት የምናደርግበት ነው። ይችኛዋ ላኪ ከጊፍቷ ቀጥሎ ያለች ያከበብከው ላኪ ደግሞ ላይክ ቁማር የምንጫወትበት ነው። ደግሞ ጋምብል እዚህ ፕላትፎርም ላይ ጋምብል ይባላል። ጋምብል የምናደርግበት ነው። እንዴት ነው ጋምብል የምናደርገው ካልን ደግሞ እንንካትና እናያት። ላኪ ሚሊዮን ነክተን እናያለን። ከዛ በኋላ ላኪ ሚሊዮን ከነካም በኋላ እነዚህ ይመጣሉ። እነዚህ አሁን ላይክ ቁማር መጫወቾች ናቸው። እያስያዝም ማለት ነው። ለምሳሌ አሁን አሉ እዚህ ጋር የ2000 አለ፣ የ120 አለ፣ የ100 አለ፣ የ200 የ500 አለ፣ የ250 አለ፣ የ2000 አለ። እነዚህ እዚህ ጋር ያሉት አሁን ቴስት ውስጥ ያሉት ጊፍት አይደለም። እሺ አሁን ትራንዛክሽን ለመፈጸም አስባችሁ ቴስት ውስጥ ገብታችሁ ላኪ ውስጥ በጣም ይቅርታ ላኪ ውስጥ ገብታችሁ ነክታችሁ እንቀየር ካላችሁ በጣም ነው ማይሆነው። ጊፍት ውስጥ ብቻ ገብታችሁ ተቀያየሩ። ትራንዛክሽን ወር ደግሞ ቴስት ውስጥም ከስተምም ፋን ክለብም እዛ ውስጥም ገብታችሁ መቀየር ትችላላችሁ። ጊፍት ማለት ነው። ግን ላኪ ውስጥ ገብታችሁ ጊፍት ማንም አይቀየር። ላኪ ውስጥ ቁማር መጫወቻ ነው። ቁማር ነው የምትጫወቱ። ለምሳሌ አሁን ይሄ ኤግ ነው አይደለ? የ120 ኮይን እዚህ ጋር እታች 120 ትላለች። የ120 ኮይን መጫወት ከፈለግኩ እኔ ጋምብል ምን አደርጋለሁ? እነካታለሁ ኮይኗ ማለት ነው። ማነው ኤጓን እነካታለሁ። ኤጓን ስነካት እንደዚህ ይበራልኛል። ከዛ እኔ ጋር ስንት አለ ይመስላችሁ? ኮይን 500 ያከበብኩበት 88 አለኝ ማለት። ስለዚህ ቁማር ብጫወት ይበቃኛል ማለት ነው። ስንት አለኝ? 120 ኮይን አለኝ ማለት ነው። በ120 ኮይን ነው የምጫወተው። እዚህ እኔ ደግሞ 588 ኮይን አለኝ። ስለዚህ መጫወት እችላለሁ። ስጫወት ምን አደርጋለሁ? ቀደም እንዳልኳችሁ ነኳለሁ። ኤጉን ከነኩ በኋላ እንደዚህ ሰሌክት ያደርግልኛል። ሰሌክት ያደርግልኝ በኋላ ሴንድ ነው የምለው። ሴንድ ስለው ላይክ እንደ መወርወር ያደርገዋል። አሁን እዩት። ሴንድ ስለው በ120 ከታች ሴንድ ምለዋለ። ሴንድ ስለው እዚህ ጋር አያችሁት? ላይ እሷ ላይ ቀዩ ጋር አንድ ብሎ ያበራል ማለት ነው። አሁን ብበላ ኖሮ ይጨምርልኛል። ስለበላኝ ስንት ሆነ? 468 ነው። ድጋሚ ደግሞ ምን እላለሁ እንዲሰጠኝ ወይ ደግሞ በ100 እዚህ ጋር አሁን የ100 ያበሩበት ሮዝ 100 ይላል አይደለ? እሱን ነካለሁ። አሁንም በላኝ ማለት ነው። ቁማር እየተጫወትኩ ነው፣ እየበላኝ ነው። እንደዚህ እያደረግን ቁማር እንጫወታለን ማለት ነው። ከበላው ደግሞ ይሰጠኛል። ለምሳሌ ይኸው እንደዚህ ሳደርገው አይታችኋል። ስበላ ይሰጠኛል፣ ጨመረልኝ። ስበላ ይጨምርልኛል። ቁማር ነው በቃ ይሄ ቁማር ነው። ላኪ የሚባለው ውስጥ ቁማር ነው። ይሄን ለመጫወት ግዴታ ሰው ያስፈልገናል። ብቻችን አንጫወትም። እሺ ግዴታ ወይ እንደዚህ ወንበር ያለበት ቦታ አሁን ሰሌክት አሁን ስጫወት ከማጋ እየተጫወትኩ ነው። እዚህ ጋር ገንዘብ የምትለዋለች አይደለ? እችኛው ሴንድ ብላ እቻውን ማከብባት በርታለች ሰማዩ አይደለ? አሁን ስጫወት እሷን አስይዤ ለእሷ ብዬ ነው የምጫወተው። እሷን አስይዤ ነው የምጫወተው። እሷ ጋር ስጫወት ደግሞ ምን ያደርጋል? ፕላትፎርሙ ለእሷ ይቆርጥላታል። ፐርሰንት አለው። አሁን እኔ በ120 ስጫወት 4ቱን ይቆርጥና 116ቱን ከበላኝ ፕላትፎርሙን የሚወስደው፣ ቀሪውን ግን 4ቷን ለእሷ ይሰጣታል። አሁን እዚህ ጌቱ ጋር የሚሰጣት ይኸው እዚህ ጋር አይታችኋል። የካበብኩበት ቦታ 13 ይላል። እኔ አሁን ስለተጫወትኩ ነው 13 ፖይንት የሆነው ማለት ነው። በደንብ ጫወት ደግሞ እየጨመረ ይላል ማለት ነው። አሁን እዚህ ጋር የእሷን አላከበብኩበትም። ስለዚህ 0 ነው። አያችሁታ? እችኛ 0 ናት። አያችሁታ? 0 ናት። እሷ ጋር ግን 13 ይላል። ምክንያቱም እሷን ነው እዚህ ጋር አስይዤ የተጫወትኩት ማለት ነው። እሷ ላይ አርግቼ ነው የተጫወትኩት እና ይሄን ጋምብል ስንጫወት ግዴታ እሱ ያስፈልገናል ማለት ነው። ይሄ ነው ያለው ነገር የጊፍት ሳጥን ውስጥ። ሌላ ይሄ ቴስት ነው። ቴስት ውስጥ ያሉ ነገሮች ናሆሜን ላይቭ ላይ ካያችሁ ቦምብ ሲፈነዳ ምናምን ሸረሪት ሲደረግበት እንትን የሚልበት ምናምን ነገር ይሄው ቦምቡ እዚህ ጋር ነው። ይሄ ነው ቦምቡ። ሸረሪት የሚደረግበት ይሄ ነው። ይሄን ጊፍት እየሰጡበት ነበር አይደል? ይሄኛውም አለ። ይሄ የሚገለባበጡ አለ። ይሄኛው መኪና አለ ምናምን ነገር እሱን ሲሰጡት አይታችሁታል። እዚህ ውስጥ ነው ያሉት እነሱ ደግሞ። እዚህ ጋር ፋን ክለብ ደግሞ አሉ። እነዚህ አሉ። ከስተም የሚለው ደግሞ እዚህ ጋር አለ። ይኸው ብቻ ኮይን ይኖራችሁ። ኮይን ሲኖራችሁ ይኸው እዚህ ጋር አይቷል።
አሁን የራሱ 177,000 ነው። ይህን 177,000 ኮይን ቢኖርክ እንትን ብለህ ጊፍት ማድረግ ትችላለህ ማለት ነው። ጊፍት ውስጥ አሁን ይሄ ነው ትራንዛክሽን የምንፈጽመው በዚህ ነው። አብዛኛውን ትራንዛክሽን የምንፈጽመው በቃ እነዚህ ነው፣ ጊፍት በመላክ ነው። ጊፍት ስንልክ የኛ ሌቭላችን ያድጋል። ከዛ ለላክንለት ሰውዬ ደግሞ ፖይንት ሆኖ ይገባል። እሱ ደግሞ ሲልክልን የእሱ ሌቭሉ ያድጋል፣ ለእኛ ደግሞ ፖይንት ሆኖ ይገባል ማለት ነው። ባጭሩ ትራንዛክሽን የምንፈጽምበት ሜትድ ይሄ ነው ማለት ነው።